የፊንጢጣ ጥበት ምንድን ነው? የፊንጢጣ ጥበት በምን ምክንያት ይከሰታል? የፊንጢጣ ጥበት የሚያሳያቸው ምልክቶች ምን ምንድን ናቸው? በሚሉ ጥያቄዎች ዙሪያ ዛሬ ምላሽ እንሰጣለን። ዶክተር ዘላለም አሰፋ ነኝ። የአንጀትና የፊንጢጣ ካንሰርና ልዩ ልዩ ደዌ ሰብ ስፔሻሊስት ሐኪምና በቀዶ ሕክምና ተባባሪ ፕሮፌሰር ነኝ። እንግዲህ የፊንጢጣ ጥበት ስንል በተፈጥሮም ይሁን በተለያየ ምክንያቶች የፊንጢጣ መጥበብ ሲከሰት የፊንጢጣ ጥበት ወይም አናል ስቲኖሲስ እንለዋለን። እንግዲህ የፊንጢጣ ጥበት በተለያዩ ምክንያቶች ይከሰታል። ከሚከሰትባቸው ሁኔታዎች መካከል ለምሳሌ አንድ ልጅ ሲወለድ የፊንጢጣ ጥበት ኖሮበት ሊወለድ የሚችልበት ሁኔታ አለ። እንዲሁም ሌሎች ምክንያቶች የፊንጢጣ ጥበት ፊንጢጣ አካባቢ በሚከሰት ጉዳት፣ አካላዊ ጉዳት ጠባሳ በመፍጠር የፊንጢጣ ጥበት ሊከሰት ይችላል። እንዲሁም የፊንጢጣ ጥበት በተለያዩ ኢንፌክሽኖች ምክንያት ሊከሰት የሚችልበት ሁኔታ አለ። በተለይ ረጅም ጊዜ የቆየ የኢንፌክሽን ለምሳሌ የአባላዘር በሽታም ኢንፌክሽን፣ እንዲሁም ደግሞ በግብረ ስጋ ግንኙነት ጊዜ በፊንጢጣ በኩል የሚደረግ የግብረ ስጋ ግንኙነት ፊንጢጣ ላይ በሚፈጥረው ቁስለት ምክንያት ጠባሳ ይፈጥርና ከፍተኛ የሆነ ጥበት እንዲከሰት ያደርጋል። እንዲሁም የፊንጢጣ ጥበት የፊንጢጣ ቁስለት ብግነት በከፍተኛ ሁኔታ በሚከሰትበት ጊዜ ይሄ ቁስለት ይሄ ብግነት ጠባሳ ይፈጥርና እንደዚሁ የፊንጢጣ ጥበት ያመጣል። አንድ ሰው ለረጅም ጊዜያት የሰገራ ማቅጠኛ መድኃኒቶችን የሚወስድ ከሆነ እነኚህ መድኃኒቶች እንደዚሁ በሂደት የፊንጢጣ ቁስለት በማምጣት ከፍተኛ የሆነ ጥበት ሊያመጡ ይችላሉ። እንግዲህ በዋናነት የፊንጢጣ ጥበት የሚከሰተው ብዙ ጊዜ ፊንጢጣ አካባቢ በሚደረጉ የቀዶ ሕክምናዎች ወይም ደግሞ በባህል መድኃኒት የሚደረጉ ሕክምናዎች ከፍተኛ የሆነ የፊንጢጣ ጥበት እንዲመጣ ሊያደርጉ ይችላሉ። ምን ማለት ነው? ለምሳሌ ቀዶ ሕክምና ለኪንታሮት፣ ቀዶ ሕክምና ለፊንጢጣ መሰንጠቅ፣ ቀዶ ሕክምና ለፊስቱላ እንዲሁም ለኪንታሮት ተብሎ የሚደረጉ ቅባቶች፣ በዱቄት መልክ የሚደረጉ መድኃኒቶች ከፍተኛ የሆነ የፊንጢጣ አካባቢ ቁስለት በማምጣት ይህም ጠባሳ በመፍጠር ከፍተኛ የሆነ የፊንጢጣ ጥበት እንዲመጣ ያደርጋሉ። እንግዲህ የፊንጢጣ ጥበት ያለው ሰው በከፍተኛ ሁኔታ ሰገራ መውጣት መቸገር፣ ሰገራ በሚወጣበት ጊዜ ከፍተኛ የሆነ የህመም ስሜት መኖር፣ ሰገራ በሚወጣበት ጊዜ ደም መቀላቀል፣ ሰገራ ለመውጣት ማማጥ፣ ይሄም ማማጥ እንደገና የፊንጢጣ አካባቢ ጉዳት በማድረስ ሁኔታውን እንዲባባስ የማድረግ ሂደት ይፈጥራል። ስለዚህ የፊንጢጣ ጥበት ምንድን ነው? የሚያሳያቸው ምልክቶች ምን ምንድን ናቸው? በምን ምክንያት ይከሰታል? ለሚለው ምላሽ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። ይህንን ጥያቄ ላቀረባችሁት አድማጭ ተመልካቾቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።